ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ሌላው ደግሞ ካሜራ በአሁኑ ሰዓት እንደምታውቁት ተሚዕ ውስጥ የገቡ ሰዎች የተፈተኑበት ስለ ፎቶ ሲጠየቅ አንድ ሰው በእጁ ጽፎት ኮፒ ቢያደርገው የእጁ ነው ኦሪጂናል ወይስ ፕሪንት የተደረገው ነው አላቸው። ፕሪንት የተደረገው ነው፣ በቃ ፕሪንት የተደረገው ነው ዝጉት አላቸው። ነብዩ አለይሂ ሰላቱ ወሰላም ለአነ አላሁ ሙሰዊሪን አሉ። ሱራ የሚያነሱት የአላህ ላዕና ይወርድባቸዋል። ነብዩ አለይሂ ሰላቱ ወሰላም ለሼክ ብለህ ላዕና ውስጥ ትገባለህ፣ ለገንዘብ ብለህ ተመልከቱ። በአሁኑ ጊዜ ገብቻለሁ ዳይሬክት ነው። ነብዩ አለይሂ ሰላቱ ወሰላም ለአነ አላሁ ሙሰዊሪን አሉ። ነብዩ አለይሂ ሰላቱ ኢነ አሸደ الناس عذابا يوم القيامة አልሙሰዊሩን አሉ። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ቅጣት የሚበረታባቸው ፎቶ የሚያነሱ ሰዎች ናቸው። ቃሻ ታርግ አላህ በጀሃነም ቃሻ ያደርጋል። ይሄ ዲኮር ነው። አንተ የለበስከው ዲኮር ነጣ ያወጣህም የቂያማ ቀን። አላህን ፍራ። ተስዊር ሐራም ነው። ጥሩ ሰዎች የሚታወቁበት ተግባር አይደለም። ተሚዕ ውስጥ መውደቅ ውስጥ የገቡ ሰዎች አሁን ጭራሽ በቃ በለው ይላሉ። በለው ምን አለ አንደኛው ደግሞ ፎቶ ያሁኑ አይገባም የእጁ ነው አለ። እሺ ፎቶ ቤት ሂዳችሁ ምን ነው የምትሉት? ጥላዬን ቅረጽልኝ ነው የሚባለው? አረተው አላህን ፍሩ። በተለይ ሙተነቅጥ እህቶቻችን ደግሞ እየተፈተኑበት ቤት ውስጥ ወንድማ ቆጭ አረጋታል ይልክላታል። ካፍሯ ጓደኛው ንቃዋን በከፈተችበት ቀጭ ታረግና ትልክላታል። አይብ አይደለም ይሄ። ቴሌቪዥን ደግሞ አይሆንም። በቴሌቪዥንም ይሁን ሴቶቻችን ፎቶ መላመድ የለባቸው። አንድ ጊዜ ጽፏየው በጣም በአሁኑ ጊዜ ከፈተነኝ ኡስታዝ ነሲያ ላይ የሚቀርቡ የሚያምሩት ነው አለች። ከፈተነኝ አለች። የት ነው የጻፈችው? አደባባይ ላይ ወጣ። ውጭ ተከልክሎ ቤት ውስጥ ይፈቀዳል? እንደዚህ አይነት ሸሪዓ አለ እንዴ? አላህን እንፍራ። ፎቶ ሐራም ነው። ዑለማዎች ያሉት አለ እንላለን። አማራጭ ከሌለ ፓስፖርት፣ መታወቂያ፣ መንጃ ፍቃድ መውጫ የሌለህ ከሆነ ይቻላል ከደሩራ አንፃር። አማ ዝም ብለህ ቀጭ ያረክ በየተበት ቀጭ ያረጋል። የቂያማ ቀን ሂሳብ እንደረግበታለን። አላህን እንፍራ። ፎቶአቸውን ነበረ ቀርጾ ሲላቸውን ሰርቶ ሲያመልኩባቸው የነበረው የሽርክ ማዳረሻ ነው። ይቅርብን። አላህን እንፍራ። ይሄም ሰለጠን ገባን የሚሉ ሰዎች የሚያደርጉት ነው። ፎቶ አይሆን በቃ ሪከርድ ከደረሰ ሪከርድ የራሱ ጥፍጥናው ለምን ትጠብቃለህ? አማርኛ ቃላቱን የሆነ ነገር ደርበው የነብዩን ሐዲስ ካስተላለፈልህ አማርኛ ይቻል አይቻል፣ ኦሮምኛ ይሁን አማርኛ ይሁን ትግርኛ ይሁን ከገባ አዳም በቃ ይሄ ነው። እኔ ኦሮምኛ ምችል ከሆነ በኦሮምኛ ሰለፊይ ወንድሞች ያደረጉት ካለ አዳምጣለሁ። በአማርኛ ሰለፊይ ወንድሞች ካለ አዳምጣለሁ። በስልጥኛ ሰለፊይ ወንድሞች ካሉ አዳምጣለሁ። በአረብኛ ሰለፊይ ወንድሞች ከሆነ አዳምጣለሁ። ፎቶአቸውን ካላየው ከኛ ሰፈር ካልሆኑ አይባልም። ከሰለፊዮች የሚጠበቅ አይደለም። ፎቶ ሐራም ነው። በቃ አይቻልም። ወያዎች ምን አለ ደግሞ እንደገና ከኛ ውስጥ ፎቶ የሚደግፋለ ማይደግፋለ ግን ሪከርድ አድርጎ ይልክልናል። ተስማምተን ነው የምንሄደው። አንጣላም ማለት ነው። ይህ አይነት ተልቢስ ውስጥ አንገባ። በቃ ደሩራ ከሆነ ይቻላል። ያለ ደሩራ የለም። ዝም ብለህ ቀጭ አታድርግ። የቂያማ ቀን ጀሃነም ከሚበዛባቸው አሸደና ሲአዛበን የውመል ቂያመት አልሙሰዊሩን የሚቀርጡ ሰዎች ናቸው። ስለዚህ በየትነበት ሸሪዓን የበላይ አድርገን ቢዳና ሙብተዲን ካፍርን የበታች አድርገን የምንኖርበት አቅም አላህ ይስጠን። ለዲን እየሰራን ቁርአን ቀርተን እያስቀራን በምንችለው እስልምናን እየረዳን ከአላህ Subhanahu Wa Ta'ala የምንገናኝ ሰዎች አላህ ያድርገን። እዚህ መስጊድ ላይ እንደሰበሰበን ጀነተል ፊርደውስ ላይ አላህ ይሰብስበን። ከዚህ በፊት ያጠፋው ነው አላህ አፍ ብሎን በሚቀጥለው ህይወታችን ኸይር ሰርተን የምንሄድ ጀግኖች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.